Dio nyot ki chang ma golwi pa kan isama. Thank you. Tinishin ko ina jamra. Tinishin ko dem si sama badam istia sai dem si sama loy. Okay, thank you. Tinishin tabik share are good. Share it direct. Thank you. Thank you.
እሺ እንጀምራለን። በመጀመሪያ ደረጃ በአውሮፓ የምትገኙት አማርኛን ለሚሰሙት ሁሉ እንኳን ለአዲሱ ዓመት አደረሳችሁ እላለሁ። በኢትዮጵያ ውስጥ ያላችሁት እንዴት አደራችሁ እላለሁ። ዛሬ በሁለተኛ ጊዜ ወደዚህ ሚዲያ ለማምጣት ያስገደደኝ ምናልባት በአሁኑ ሰዓት ጋምቤላ ያለችበት ሁኔታ በሚመለከት አንዳንድ ነገሮችን ለማስጨበጥ ፈልጌ ነው። ባለፈው ጊዜ ጋምቤላ እየተከሰተ ያለው የጸጥታ መደፍረስ በእንትን ላይ በናት ኔሽን መመስረት ወይንም በናት ኔሽን ሙቭመንት የተመሰረተ ወይንም በሱ ምክንያት እንደሆነ አንዳንድ ነገር ለማስጨበጥ ሞክሬያለሁ። ይሄ ቦርደሩ ተሻግሮ በሳውት ሱዳን ውስጥ የሚንቀሳቀሱ የኖር ኃይሎች የኤስፒኤልኤ-አይኦ የዋይት አርሚ ፎርሶች ድንበር ተሻግሮ በጋምቤላ ስም በሚንቀሳቀሰው ጂኤልኤፍ በነ ገሏክ ቡም የሚንቀሳቀስ አንጃ ከነሱ ጋር አብሮ በመሆን በህዝባችን ላይ ምን አይነት ጉዳት እንዳስከተለ የጸጥታ መደፍረስ በሚመለከት አንዳንድ ነገሮችን ለማስጨበጥ ሞክራለሁ። በዛ የነበረው የኔ ግብዣ ችግሩ በአኟክ ብቻ እንዲመከት ተደርጎ ሌላው ዝም ሲል የጋምቤላ ህዝብ ምን ይላል የሚለው ጥያቄ ለማስጨበጥ ነው። እሱ በኒውዚላንድ ወይንም በችላ ከታለፈ ምን አይነት ችግር እንደሚያስከትል አንዳንድ ነገር ለማስጨበጥ ሞከርኩ። የዛሬው ግን ከዛ ለየት የሚያደርገው በቀደም ዕለት ሲናገርበት የነበረው ሁኔታዎች ምን ደረጃ ላይ እንደሚደርስ በአሁኑ ሰዓት ከዛ የባሰ ነገር እንዳስከተለ አይተናል። በአሁኑ ሰዓት ብዙ ሰው እየታሰሩ ናቸው። ጋምቤላ ጂፔለም ወደ ውጭ ተገፍቷል። ወደ ጫካ እንዲገባ ተገድዷል። እስራቱን ገና እየቀጠለ ነው። የሚያወጠናጥነው በአኟኩ ላይ ነው። ይሄ የተገላብጦሽ የመሆኑ በጣም አሳሳቢ ስለሆነ ከዚህ በኋላ ምን እንደሚያስከትል አገሪቷ ምን ደረጃ ላይ እንደሚያደርስ ለኢትዮጵያውያን አንዳንድ ነገር ለማስጨበጥ ፈልጌ ነው። እንደምታውቀው የጋምቤላ የኑዌርና የአኟክ ግጭት አመታት የፈጀ ቢሆንም በአሁኑ ሰዓት በጋምቤላ የሚንቀሳቀሱ ወይንም ያለው የብሔር ግጭት ብሎ የሚፈረጀው የብሔር ግጭት እንዳልሆነ፣ ነገር ግን አላማ ያለው ጋምቤላ ቆርጦ በኑዌር ኔሽን ውስጥ ለማስገባት የሚደረገው እንቅስቃሴ እንደሆነ
እሱን ተናግሬያለሁ እና የአኝዋክና የኑዌር ግጭት በጋምቤላ የብሔር ግጭት ብሎ እንዳይወሰድ እንን የኔሽን ጉዳይ የሀገር ጉዳይ እንደሆነ ሁላችን እንድንገነዘበው ነው። ይህን ለማለት ግን ብዙ ኃይሎች አሉ። የናት ኔሽን ችግር ተብሎ እንዳይጠራ ወይንም እንዳይተረጎም የአኝዋክና የኑዌር ግጭት ተብሎ እንዲወሰድ አኝዋኮችን ለመጉዳት እንደታሰበ የሚንቀሳቀሱ ወይንም የሚከራከሩ ኃይሎች እንዳሉ ይገባኛል። ይህ ግን ዛሬ የደረሰበት ነገር በጣም አሳሳቢ ሆኗል። ከዚህ በፊት እንደምናውቀው ጂፒኤልኤም ወደ አገር የገባው በፕራይም ሚኒስተር ጥያቄ ነበረ። 2018 ፕራይም ሚኒስተር አብይ ወደ አሜሪካ ሲመጡ የነበረው ፓርቲዎች በሙሉ እንዲዋሃዱ እና ወደ ሀገር ሄዶ በሰላማዊ መንገድ ምርጫ ውስጥ እንዲገቡ ጥሪ ተደርጎ በጋምቤላ የሚንቀሳቀሱ ተቃዋሚ ፓርቲዎች አንድ ላይ በመሆን ወደ ምርጫ እንዲገቡ በአብዛኛው ወደ ጂፒኤልኤም ተደባልቆ በሰላማዊ መንገድ ሲታገሉ ቆይቷል። በህጋዊ መንገድ ተመዝግቦ በሀገር ውስጥ በህጋዊ መንገድ ሲንቀሳቀስ ቆይቷል። በህጋዊ መንገድ ስለተመዘገበ እሱ እንደ ቴሮሪስት ፓርቲ መውሰዱ በጋምቤላ ብሔረሰቦች ላይ የሚያስከትለው ጉዳት እንደሚያመጣ ስለሚታወቅ ይህንን ተመልክቶ በብሔራችን ላይ በአኝዋክ ብሔረሰብ ላይ በአሁኑ ሰዓት ከፍተኛ ጥቃት አድርሷል። ይህ እንግዲህ የጋምቤላ ችግር በጋምቤላ ሰዎች ብቻ እንደሚፈታ በቀደም ዕለት ተናግሬያለሁ። ብዙ ጊዜ በማዕከላዊ መንግስት በፌዴራል መንግስት የጋምቤላ ጉዳይ ሲፈታ ምን አይነት ተጽዕኖ እንደሚያደርግ ብዙ ልምድ ወይንም ብዙ ችግሮች ስላየን የጋምቤላ ችግር በጋምቤላ ሰዎች ብቻ እንደሚፈታ ያኔ ተናግሬያለሁ። የጋምቤላ የጸጥታ ጉዳይ ከጋምቤላ ውጭ ከጋምቤላ አድሚኒስትሬሽን ውጭ ወደ መከላከያ እጅ እንዲገባ ወደ ፌዴራል እጅ እንዲገባ በሚደረግበት ጊዜ የድሮ አስታወስኩኝ። ወደ ከፍተኛ የአኝዋክ እልቂት የዲሰምበር 13 እልቂት ያመጣው ጉዳይ እንደገና የተደገመ መሆኑን አይቻለሁ። ያኔ የነበረው ችግር እኔ ራሴ ስለማውቅ ወደ ስደት የገባው በዛ ምክንያት እንደሆነ ስለማውቅ የጋምቤላ የጸጥታ ችግር ከጋምቤላ አድሚኒስትሬሽን ውጭ ወጥቶ ወደ መከላከያ እጅ የመግባቱ ከአሁኑ ወዲያ በብሔረሰቡ ላይ በተለይ በአኝዋኩ ላይ ከፍተኛ ጉዳት እንደሚያመጣ ለማሳሰብ ነው። ባለው ልምድ መሰረት አሁን ጂፒኤልኤም ተገፋ እንጂ
አኟክ ብሔረሰብ በተዘዋዋሪ በኑዌሮች በታጠቁ የኤስፒኤልኤ-አይኦ እና የዋይት አርሚ ከጂኤልኤፍ ጋር በመሆን ቀደም ሲልም ኦነግ ሸኔ ከጂኤልኤፍ ጋር ሆኖ ጋምቤላ መጥተው ጋምቤላ ከተማ ውጊያ ሲያካሂዱ የኦነግ ሸኔ እጅ ያለበት እንቅስቃሴ በጋምቤላ እንዳለ ሁላችን እናውቃለን። እና የተወሳሰበ ችግር ነው ያለው የጋምቤላ። ይህንን የሚያሳካው ምንድን ነው? የዩናይትድ ኔሽን ዓላማ ይሁን ለማድረግ ነው። ዩናይትድ ኔሽን እንደ ቀላል መንግስት አድርጎ የሚያየው መንግስት ሌላ ዓላማ ስላለው ይሆናል። ዛሬ ግን አይተናል። በተለይ ትናንት ጋምቤላ የሚደረገው ገምገማ በፌደራል መንግስት በመከላከያ የሚደረገው ገምገማ ምን አይነት የፍትህ ማጣት ወይንም የጀጅመንት ባላንስ ያልጠበቀ ነገር ሆኖ በአሁኑ ሰዓት ስላስከተለው ችግር በሚመለከት ይህንን ለእኛ አዲስ እንዳልሆነ እንገነዘባለን። የኢትዮጵያ መከላከያ ሚኒስቴር ወይንም የኢትዮጵያ መከላከያ በጋምቤላ የመንቀሳቀስ ኮንስቲቱሽናል የሆነ ራይት እንዳለው ሁላችን እናውቃለን። ነገር ግን በሚሰጠው አድሏዊ ተጽዕኖ በተለይ በብሔረሰቡ ላይ በብዙ ነገር በብዙ ጨፍጨፋ ውስጥ ባየነው አንዳንድ ነገር መጠቀስ ይቻላል። ለምሳሌ የፒኖ እልቂት። ፒኖ የውጭ ኃይል የታጠቁ የኑዌር ኃይሎች ከባድ መሳሪያ ታጥቆ ፒኖ መጥተው ህዝቡን ሲጨፈጨፉ አንዳንድ ሴቶች ወራቸው ተቀዶ እርጉዝ የሆኑ ሴቶች ወራቸው ተቀዶ እንዴት አስቃቂ እንደሆነ ሁላችን የምናውቀው ሆኖ በዛን ጊዜ መከላከያ ነበረ፣ ከውጭ መለከት ነበረ እና የመከላከያ እጅ እንዳለበት ነው የፒኖ ጭፍጨፋ። በጎላ አካባቢ የሚንቀሳቀሰው የኑዌር ታጣቂዎች ጦርነት የሚያካሂዱትን መንግስት ኃይል አለው በደንብ እሱ መመከት የሚችል ኃይል አለው። የኑዌርና የአኟክ ግጭት እስከ ዛሬ ድረስ ወደዚህ የደረሰው ከመንግስት አቅም በላይ ሆኖ አይደለም። መንግስት ሌላ ዓላማ ስላለው ነው። ብሔረሰቡ እንዲጠቃ እንዲፈናቀል የሚደረግ አካሄድ ካልሆነ በስተቀር ብሔረሰቡ እንደ ዜጋ የተቆጠረ አይደለም። ለብቻው የተሟገተ እንዲያውም ከነጭራሹ ብሔረሰቡ ከምድሩ እንዲጠፋ በስተጀርባ ፍላጎት ያለ ይመስላል። ዛሬ አይተናል። የዛሬው እነዚህ ኃይሎች ከውጭ ቦርደር ተሻግሮ የሚመጡ የደቡብ ሱዳን ወይንም የኑዌሮች የታጠቁ ኃይሎች መንግስት እነዚህ ኃይሎች ከመመከት
በተዘዋዋሪ የአኟኩ ብሔረሰብ ታዋቂ የሆኑትን በተለይ በጂፒኤልኤም ያሉ በትግላቸው ብዙ የሚከበሩ ሰዎች ሲታሰሩ፣ በተለይ ሊቀመንበሩ ሲታሰር ለሁላችን ዱብ እዳ ሆኗል። እነዚህ ሰዎች ባይኖሩ ኖሮ ያኔ ጂኤልኤፍ እና ኦነግ ሸኔ ጋምቤላ ከተማ በገቡበት ጊዜ እነዚህ ሰዎች ባይኖሩ ኖሮ ጋምቤላ በአሁኑ ሰዓት ወደ ሌላ አይነት አዘማሚያ ሊያስከትል ይችል ነበር። እነዚህ ሰዎች ናቸው የተዋጉት በራሳቸው። አሁን ደግሞ በጣም የሚከበሩ እንደ ጀነራል ኮታጊት የሱ ቤት በከባድ መሳሪያ ሲደበደብ እሱ ተከላክሎ ወደ ውጭ እንዲገፋ የመደረጉ ሁላችን በጣም አሳዝኖናል። ይህ ሰውዬ ከቲፒኤልኤፍ ጋራ ከኦኤልኤፍ ጋራ ከተለያዩ የኢትዮጵያ ኃይሎች አንድ ላይ ሆኖ በጂፒኤልኤም አማካኝነት ደርግን በመጣል ዛሬ ጋምቤላ የደረሰበት ክልል የመሆኑ ብዙ አስተዋጽኦ ያበረከተ ሰው ነው። ጋምቤላ ብቻ አይደለም፣ በተለያዩ የኢትዮጵያ ክፍል የተዋጋ ሰው ነው። በጋምቤላ ደረጃ ደረጃም ባይሆንም በኢትዮጵያ ደረጃ እንኳን የሚሸለም ሰው ነበር። ግን በቲፒኤልኤፍ ድርጊት ወይንም ስራ ምክንያት እነዚህ ሰዎች እንዲገፉ ጂፒኤልኤፍ ኃይል በሚያጣበት ጊዜ እነዚህ ሰዎች ዛሬ ባሉበት ቦታ ወድቆ የማንም መጫወቻ ሆኗል። ሊከበሩ የሚያስፈልጉ ሰዎች ናቸው። ትላልቅ ሰዎች ናቸው። እንደዛ በቤቱ ተካሄዶ የሱ ቤት በከባድ መሳሪያ መደብደብ ደግሞ ከባድ መሳሪያ ይዞ የሄደው በመከላከያ ሽፋን ሆኖ ኖር ነበረ። በዛ በከባድ መሳሪያ የዚህ ሰውየው ቤት ሲደባደብ የቆየው በመከላከያ ሽፋን የኖር ታጣቂዎች ሄደው የዚህ ሰውየው ቤት በከባድ መሳሪያ ሲመቱ ሲያስፈልጋቸው በኤስፒኤልኤ-አይኦ ሲያስፈልጋቸው በዋይት አርሚ ሲያስፈልጋቸው በጂኤልኤፍ የመጡ አኟኮችን የሚያጠቁ ሰዎች እንደሆናቸው አይተናል። አኟክ ትጥቅ የለውም፣ ግን የደረሰበት ሰቆቃ ምን አይነት መዘዝ እንደሚያመጣ ዛሬ አንዳንድ ነገር ለማስጨበጥ በተለይ ለኢትዮጵያ ለማስጨበጥ ፈልጋለሁ። የኔ ኮታጊት ወደ ውጭ መገፋት እንደ ግለሰብ መታየት ይቻል ይሆናል። ዛሬ ጂፒኤልኤም ወደ ውጭ ወጥቷል። እኔ እዚህ ሆኜ የጂፒኤልኤም ተወካይ ሆኜ አይደለም የሚናገረው። እንደ ሀገር ሽማግሌ በዲያስፖራ ያለው ካሉት የጋምቤላ ሽማግሌዎች የነሱ ልብ ትርታ ለማንጸባረቅ ነው እዚህ ያለው።
እንደ ፖለቲከኛ አይደለሁም፣ እንደ ሶሻል ሰው የጋምቤላ ሰላም እና ልማት ሙሉ በሙሉ የሚደግፍ ሰው ሆኜ ነው ወደዚህ የመጣው። ጋምቤላ ሰላም እንዲኖረው ፈልጋለሁ። ያለ ሰላም ምንም ልማት መስራት አይቻልም። ግን አሁን እየተወሰደ ያለው እርምጃ የጋምቤላ ወይንም የኢትዮጵያ ሕዝብ በደንብ እንዲሰማው ፈልጋለሁ። ለሚያስከትለው ችግር አኝዋኮች በከፍተኛ ሰቆቃ ውስጥ አልፏል። ይህ ብሔረሰብ ለኢትዮጵያ ብዙ አስተዋጽኦ ያበረከተ ቢሆንም ከአድዋ ጦርነት ጀምሮ እስካሁን ድረስ ለሀገሪቷን ያበረከተው አስተዋጽኦ እያለ ማግኘት የሚገባው ጥቅም አላገኘም። በጦርነት ቦታ የሚፈጽሙት ጅግዱነት አይሸለሙበትም። የባድመ ጦርነት የቅርብ ጊዜ ትዝታችን ነው። የጋምቤላ አኝዋክ ያኔ ለሀገር ሲል እግሩ ተመትቶ በኋላ ወደ በሄሊኮፕተር ለማንሳት ሲፈልግ ወደ ሐኪም ቤት ለመውሰድ እምቢ ሲል የራሱ እግር ቆርጦ ወደ ጠላት ወደ አለበት ምሽግ እግሩ ወርውሮ በጉልበቱ የሄደ ሲዋጋ ያኔ በአዲስ አበባ ታክሶች ላይ በተለያዩ እንትኖች ፎቶን ታይቷል። በቀደም ዕለት ፕራይም ሚኒስትር አብይ ወደ ጋምቤላ ሲሄዱ ብዙ ያነሱ ጥሩ ታሪኮች አንስቷል። ነገር ግን የዚህ ሰውዬው ታሪክ የኖር አስተዋጽኦ እንደሆነ ነበር የተወሳው። ኖር አይደለም፣ አኝዋክ ነው። እግሩ ቆርጦ ወደ ጠላት ወዳለበት ምሽግ ወርውሮ በጉልበቱ የሄደ የሀገሪቷን ክብር የሀገሪቷን ሉዓላዊነት ለማስጠበቅ ሲል አኝዋኮች እስከዚህ ነው የሚዋጉት ለሀገራቸው። ይህ ታሪክ ውሸት አይደለም። ይህ ሰውዬ ቤተሰቡ አለ ጋምቤላ። እስከ ዛሬ ድረስ ግን ቤተሰቡ ባለበት ችግር ሲታይ አንዳንድ ጊዜ ሳይ በጋምቤላ በነበርኩበት ጊዜ አዲስ አበባ ይሄዱና አቤቱታ አቀርቡ ይላሉ። በጣም ችግረኞች እንደዛ የመሰሉ ሰዎች ለሀገር ትልቅ በረከት ያበረከቱ ሰዎች ቤተሰቦቻቸው ያለ ምንም ይገዛ እንደዛ ሆኖ ሲታይ ትንሽ አንጀትን ያራል። ይህ በትንሹ ነው። ብዙ አስተዋጽኦ አድርጓል አኝዋኩ። ግን ከዛ የሚያገኘው ጥቅም የለም። እስካሁን በኢትዮጵያ ደረጃ በከፍተኛ ሹመት ቦታዎች ተሾሞ አያውቁም። እንደዚህ አይነት አስተዋጽኦ እያደረጉ የኢትዮጵያ ምክትል ዲፌንስ ፎርስ ለኖር መስጠት በሱ ጨዋታውን ጋምቤላ ያለው ሁኔታ በመከላከያ ኃይል እንደዛ አይነት ባላንስ ያጣ ፍርድ በአኝዋኩ ላይ ሲካሄድ የነገሩ ምንነት ምን አይነት ደረጃ ላይ እንዳለ መገንዘብ ይቻላል። ይህ ህዝብ በጣም ተበድሏል። አኝዋኩ በጣም ተበድሏል። በኢትዮጵያ ውስጥ ሀገራቸውን
የወደዱ ለሀገራቸውን የሞቱ እስከ ዛሬ ድረስ ፍትህ አላገኙም። በነፃነት መኖር አልቻሉም። በደርግ ጊዜ ተጨፍጭፏል። በቲፒኤልኤፍ ጊዜ ተጨፍጭፏል። አሁን በእጅ አዙር ደግሞ በኖሮች በታጠቁ ኖሮች አይል ይህ ህዝብ እንዲጠፋ እንዲገደሉ ከምድሪቷን ዘራቸው እንዲጠፋ መጥፎ ድርጊት የተካሄደ ነው። ይህንን ግፍ ነው ለኢትዮጵያ። ጋምቤላ በናት ኔሽን ግዛት ውስጥ እንዲሆን መፈቀዱ መንግስት በስተጀርባ ያለው እንትን ዝምታው በብዙ ነገር የመረመርን ነው። የዛሬ የኔ እዚህ ቦታ መገኘት በአኟኩ ልብ ውስጥ የሚመላለሰው በኢትዮጵያ ላይ ያለው ቅሬታ አንዳንድ ነገር ለማንሳት ፈልጌ ነው። በደርግ ጊዜ አኟኩን በጣም ተጨቁኗል። ከቲፒኤልኤፍ ጋር ተጓግቶ አገር ቤት ሲገባ ያኔ ፓወር ሊሰጥ ወይንም ጋምቤላ በሱ ለማስተዳደር እድል እያለው ቲፒኤልኤፍ እንደገና ኖሮችን ጋብዞ እነሱን በየጊዜ እያሳደገ የጋምቤላ ፓወር ለነሱ በተዘዋዋሪ መስጠት የህዝብ በጣም ተበድሏል። አኟኩ በጣም ተበድሏል። ይህ በደል ግን እስከ መቼ ነው የሚሄደው? በአሁኑ ሰዓት ጋምቤላ ቀርቶ አዲስ አበባ የኛ ልጆች አዲስ አበባ ብቻ አይደለም በየዩኒቨርሲቲ ያሉ የአኟክ ልጆች ሰቆቃ ውስጥ ናቸው። በሶማሊያ በቅርብ ጊዜ ከሁለት ቀን ወዲህ የኖር ልጆች ተነስቶ አኟኮችን ሊደበድቡ አንድ ሰው ቆስሏል። ይሄ የተነሳው በአዲስ አበባ ሆነ በተለያዩ ቦታዎች አኟኮችን እንዲጠቁ ኖሮች ያላቸው ገንዘብ እያዋጡ ደገኛው ክፍል ወይንም ሌሎች ኢትዮጵያ ወገኖች ልጆቻችን በሰላም እንዳይማሩ የልጆቻችን ደህንነት ጥያቄ ውስጥ ያስገብቷል። ቪዲዮ አለ፣ በኖሮች የተላለፈው ቪዲዮ አለ። የውጭ ሀገር ያሉ ኖሮች ገንዘብ አዋጥቶ እንዲላክላቸውና ልጆቻችን በመንገድ ላይ ሲሄዱ በሚገኙበት አካባቢ እንዲጠቁ ከጋምቤላ ዘልቆ ወደ ሌላ ኢትዮጵያ ክፍል አኟኩ በሰላም እንዳይኖር የተደረገ ነው አለ። ይህ ሀገር ለዚህ ሀገር ቆስለናል ወይንም አኟኩ ለዚህ ሀገር ብዙ አስተዋጽኦ አበርክቷል። እንደዚህ መሆኑ ግን ተገቢ ነው ወይ? አሁን የተለያዩ ሰዎች በጋምቤላ የታሰሩ ናቸው። ፍርድ ያዛባ አይነት አካሄድ የተካሄደ ነው። ልጆቻችን ወደ ጫካ የተገፉ ናቸው። እነዚህ ሰዎች ወደ ጫካ የተገፉት ምን አይነት ነገር ሊያስከትል ነው? በጋምቤላ
ለጋምቤላ ሰላም ይሰጣል ወይ? እኔ ከዚህ አንጻር የማየው ትልቅ ችግር ውስጥ የምንገባ ይመስለኛል። የጋምቤላ ችግር ብቻ ሳይሆን በጋምቤላ መዘዝ በጋምቤላ በኩል የሚመጣው በኢትዮጵያ ላይ የሚመጣው መዘዝ ነው የሚታይ። ኢትዮጵያ የኖሮች የናት ኔሽን ሙቭመንት ማገዝ ከደቡብ ጋር ወይንም ከደቡብ ሱዳን ጋር ያጣላል። የነሱ ታጣቂዎች በጋምቤላ ውስጥ አሉ። አብዛኛዎቹ ወደ ጆር አካባቢ ወደ ኝምሪ አካባቢ ከባድ መሳሪያ ይዘው ተቀምጧል። የሳውት ሱዳን መንግስት ያውቃል። እነዚህ ሰዎች ናቸው የመጡ ሰዎቻችን እያጠቁ ያሉ። የኢትዮጵያ መንግስት ግን ዝም ይላል። ተነስቶ ከሳውት ሱዳን ጋር ለማዋጋት ነፃነታቸውን ለማወጅ ወይንም እነሱን ያለሙት ህልም አገር ለመመስረት ናት ኔሽን ለመመስረት ከደቡብ ሱዳን ጋር ጋምቤላ መቀመጫቸው አድርጎ ደቡብ ሱዳንን ለማውጋት ደቡብ ሱዳን ደግሞ በአጸፋ የሚመልሰው ምላሽ ይኖራል። በዛን ጊዜ ጋምቤላ የጦር አውድማ የጦር ሜዳ ትሆናለች። ይሄ የጋምቤላ ችግር ብቻ የሆነ ኢትዮጵያን ይነካካል። የሳውት ሱዳን ከኢትዮጵያ ጋር መጋጨት በኖሮች ምክንያት ብዙ መዘዝ አለው። ያ መዘዝ ለኔ የሚታየኝ እስከዛሬ ድረስ የኢትዮጵያ ታሪክ አብዛኛው ጦርነቶች ሰሜን ላይ ናቸው። ግን በኖር ጉዳይ ምክንያት በናት ኔሽን ምክንያት የምዕራብ ኢትዮጵያ ጦርነት ሊያነሳሳ ነው። አሁን ኝምሪ ላይ በተቀመጡት የኤስፒኤልአይኦ እና የዋይት አርሚ ታጣቂዎች ከደቡብ ሱዳን ጋር የሚያደርጉት ውጊያ ጋምቤላ አይተርፍም። እሱ ሌላ አይነት መልክ ይዞ የሚመጣ አንዱ የጦርነት ገጽታ ነው በምዕራቡ በኩል። ሁለተኛ ገጽታው ደግሞ ዛሬ ወደ ውጭ የተገፋው የአኟክ ልጆች ከእንግዲህ ወዲህ ወደ ኢትዮጵያ የተመለሱት እንደዛ አይነት ችግሮችን የዋጡ የመኖር አይነት እንትን የሰለቻቸው ነው። ወደ ትልቅ ጥያቄ ያስገባን ነው። ጋምቤላ የኢትዮጵያ ግዛት ነው ወይ? እንደምናየው ኢትዮጵያ ከሰዎቹ ይልቅ የጋምቤላ ሪሶርስ ነው እያስቀደመ ያለው ከሰው ይልቅ። በቲፒኤልኤፍ ጊዜ አይቻለሁ ጋምቤላ ሁለት መንግስት አይነት እንደነበረ። መከላከያና ፌደራል ፖሊስ ጋምቤላ የነበሩት በዛን ጊዜ በጋምቤላ ያሉት ሃይላንደሮች የነሱ ደህንነት ለመጠበቅ ነው እዛ የመጡት። ወራስ ግን የጋምቤላ ኢንዲጂነስ የሆኑት በተለይ አኟኮች
የነበራቸው የፖሊስ እንትን ያ አይነት የመንግስት አይነት ደካማ የሆነ ሎካል ገቨርንመንት አድሚኒስትሬሽን አይነት ነው የነበራቸው እና በጋምቤላ ዘር ልዩነት ተፈጽሟል። የዘር መድሎ ተፈጽሟል። ያኔ በአይናችን አይተን ልጆቻችን እንደ ውሻ ሲደበደቡ በከተማ ውስጥ በመከላከያና በፌደራል መንግስት አይተናል። በዛ ሰበቡ እኛ ወደ እስር ቤት ተወርውረናል። ወደ እስር ቤት የገባ ነው ማዕከላዊ መንግስት ማዕከላዊ እስር ቤት ነበር። እንደ ቃሊቲ ከወላጆቻችን ጋራ ርቀን በብዙ ስቃይ እዛ እንድንሞት ተደርገን ነው ወደዛ የተወሰድነው። በተመሳሳይ አይነት ገምገማ ተካሄደው ዛሬ የሚደረገው ጋምቤላ ከተማ የሚደረገው ገምገማ በስተጀርባ ያለው አንኳር የሆኑትን የህብረተሰቡ ልጆች ወይንም ሽማግሌዎች ወይንም ሰራተኞች እንዲታሰሩ ነው። የፌደራል ወይንም አዲስ አበባ ሄደው የታሰሩ ሰዎች ምን አይነት ግፍ እንዳለ ታውቃላችሁ። እኛ አይተናል። ከቤተሰብ መራቅ እዛ የነበረው ከኛ መካከል የሞቱ ሰዎች እንደነበሩ አይተናል። ነበሩ። ብዙ ሰቆቃ አይተናል። ይህ ለጋምቤላ እድገት ሊጠቀሙ የሚችሉ ሰዎች ነበሩ። አሁን በተመሳሳይ መልኩ የጋምቤላ ልጆች ሊታሰሩ ነው። ፍርድ ገምደል ዳኝነት ሚዛኑ ያልጠበቀ ዳኝነት በብሔረሰቡ ላይ የተካሄደ ነው። አኝዋክ ካልነበረ መታሰር አለበት። እሱ አይደለም በከባድ መሳሪያ ቦርደር ተሻግሮ የመጣ ኖሮች ናቸው። በጣም ፔንፉል ግን የሚሆነው የመከላከያ ሽፋን ይዞ እነ ኮታ ቤት በከባድ መሳሪያ ሲደበደቡ በመከላከያ ስም ምን አይነት ፔንፉል እንደሆነ ልንገነዘብ ይገባል። እነዚህ ሰዎች ለኢትዮጵያ ብዙ አስተዋጽኦ አድርገው እንደዛ እንደ ውሻ ቤታቸው በእንደዚህ አይነት ሁኔታ ሲዘረፍ ምን አይነት እንደሚያሳምም ማወቅ አለብን። ከኤርትራ መጥተው እኮ ወይንም ያኔ ከቲፒኤልኤፍ ጋራ አብረው ሲዋደቁ የቆዩት እስከ ዛሬ ድረስ ቤት አለመኖራቸው እንኳን ለነሱ ቤት አለመስራት እንኳን ማየት እኔ ለራሴ በጣም አዝናለሁ። የነሱ ሁኔታ ሳይ ተዋግቶ ዛሬ ግን በከተማ የሚደላቀቀው በሰላም የሚኖረው ምንም ጫካ ሄዶ ያልተዋጋ ህዝብ ነው። በተለይ ኗሪዎች አልተዋጉም። ነገር ግን ላይን ሼር ቤኔፊት ያላቸው በአሁኑ ሰዓት ኗሪዎች ናቸው። በነሱ ትግል ያገኙት ትምህርት፣ በነሱ ትግል ያገኙት
ሹመቶች ብዙ አምባሳደሮች ከነሱ መውጣት ሚዛኑ ያልጠበቀ ደኝነት አኝዋኩ ሲጠቃ ምን አይል ነው የሚሰማ። ወደ ሁለተኛ ነጥብ ልምጣ። በጣም የሚያስፈራ እነዚህ ሰዎች በልባቸው ያለው ድማን መንግስት ካልመለሰ የጋምቤላ እጦታውን ሴኩሪቲ ነው። የጋምቤላ እጦት ልማት ነው። የህዝቡን ሴኩሪቲ ያልጠበቀ አካሄድ ከእንግዲህ ወዲህ የሚወጡ ሰዎች አይመስልኝም። ስለዚህ የጋምቤላ ጥያቄ ጋምቤላ ከየት ወዴት ከኢትዮጵያ ጋር የሚያጠያይቅ ጥያቄ ይነሳል። ጋምቤላ ወደ ኢትዮጵያ የገባው በግዞት አይደለም። የሁለት ሰዎች ስምምነት የእንግሊዝና የኢትዮጵያ ስምምነት ቢሆንም የጋምቤላ ሰዎች ያልተካተቱበት አግሪመንት ነበር ጋምቤላ ወደ ዛሬ ያደረሰው። ያ አግሪመንት ደግሞ ሲታይ የእንግሊዝና የኢትዮጵያ አግሪመንት የድሮ በ1992 ላይ የተፈራረሙበት አግሪመንት ጠቅላላ ጋምቤላ የሚሸፈን አልነበረም። በካሬ በ2000 ካሬ ሜትር የሚለካ ነበር ፖርት ለመስራት። ነገር ግን ጋምቤላ በአሁኑ ሰዓት ጋምቤላ ክልል ተብሎ የሚጠራው ስም ነበረው። ፓኟ ነበር የሚባለው። የአኟክ ምድር የአኟክ አገር ነበር የሚባለው። በንጉሶችና በኮሮች የሚመራ ባላባት አልም እና የተፈረመው ፍርማ የትንሽ ካሬ ፍርማ ነበረ። የዛሬ ጋምቤላ የሚሸፈን አልነበረም። ስለዚህ የጋምቤላ ጉዳይ ክፍት ነው ወደ ኢትዮጵያ መግባት። የጋምቤላ ህዝብ ወዶ ነው ኢትዮጵያ ውስጥ የገቡት ለማለት ይቻላል። እንግሊዝና ኢትዮጵያ የተፈራረሙበት በህዝብ የሚደገፍ አግሪመንት አልነበረም ጋምቤላ ወደ ኢትዮጵያ የገባው። ስለዚህ ሰዎቹ ባለፉበት መንገድ በባሪያነት ንግድ ጊዜ ፌዝ ያደረጉት ችግር የዋጡ እነዚህ ሁሉ ታሪክ እንዳያነሱ በፍቅር ከኢትዮጵያውያን ጋር የኖሩ ለእንደዚህ አይነት ግፍ እነዚህ ሰዎች ወደ ዚህ ችግር ማድረስ ለኢትዮጵያ ሞራል አይሰጥም። ሰዎቹ በግዞት አልተያዙ። የጋምቤላ ሰዎች በግዞት አልተያዙ። መሬቷን በግዞት አልተያዘም።
ለእንግሊዝና ለኢትዮጵያ አግሪመንት ብሎ ከተወሰደ ያ አግሪመንት ክፍት ነው። ህዝቡን ወዶ ነው አሁን ኢትዮጵያ ውስጥ መኖር የፈለጉ። እስከ ዛሬ ድረስ ግን አኝዋኮች ነፃነታቸው አልተጠበቀም። እንደ ባሪያ የሆኑ ናቸው በመሬታቸው ላይ ትሪት የሚደረጉት። ለሀገሪቷን ከፍተኛ አስተዋጽኦ እያበረከቱ እንደ ባሪያ ነው የሚቆጠሩት። ስለዚህ አኝዋኩ ሲያኮርፍ እንደ ዛሬ ውጭ የተገፉበት ግፊት እንደ መጀመሪያ መሆን አልመሰለኝም። ብዙ መዘዝ ይኖረዋል። ለምንድን ነው አኝዋኮች በእንደዚህ አይነት ትሪትመንት ውስጥ ኢትዮጵያ የሚፈጸምባቸው? የዘር መድሎ ነገር አለበት። የአይደንቲቲ ጉዳይ አለበት። በጦርነት በአይደንቲቲ ላይ የተመሰረተ ጦርነት ጋምቤላ ከተነሳ፣ በዘር መድሎ ላይ የተመሰረተ ጋምቤላ ከተነሳ የአኝዋኩ ጉዳይ ብቻ አይሆንም። የአፍሪካ ጉዳይ ይሆናል። ስለዚህ የጭራው ርዝማኔ መቋጫ የሌለው የምዕራብ ጦርነት የሚንቀሳቀስ ወይንም የሚያንቀሳቀስ ጉዳይ የተነሳሳ ነው። ሰዎቻችን በነፃነት በመሬታቸው ላይ መኖር ሲገባቸው እንደዚህ አይነት ግፍ በጊዜው ስለሚፈጸምባቸው አቤቱታ የምናቀርብበት ጉዳይ ሆኖ የምንሄድበት አቅጣጫዎች ሁሉ እንመርጣለን። የነኮታ ጌት ጦርነት አይሆንም። የአይደንቲቲ ጦርነት ነው የሚሆነው። የአይደንቲቲ ጦርነት ከሆነ የዘር መድሎ ጦርነት ከሆነ ጭራው በጣም ረጅም ነው። የጭራው መቋጫ የሌለው የምዕራብ ጦርነት ያነሳሳል። ኢትዮጵያ በዚህ ሊጠነቀቅ ይገባል። አኝዋኮችን ሚስትሪት ማድረግ የለበትም። የአፍሪካ መዲና እስከሆነች ድረስ በአኝዋኮች ያልተዘመረ ወይንም ያልተጀመረ ነፃነት ለሌላ አፍሪካዊ አይሆንም። ውስጥ ያሉት በኢትዮጵያ ውስጥ ያሉት አኝዋኮች በነፃነት ሲኖሩ ነው ሌላ አፍሪካዊ ትሪት መደረግ የሚችለው። ስለዚህ የአፍሪካ መዲና እስከሆነች ድረስ ይህ ሁሉ መዘዝ እንዳይመታባት እስካሁን ድረስ ጋምቤላ ዝም ብላለች። ጋምቤላ ለመቁረጥ የጋምቤላ ህዝብ አልተነሳም። ያኔ በቲፒኤልኤፍ ጊዜ እንኳን ከኤርትራ ቀጥሎ ጋምቤላ ለመቁረጥ ሀሳብ ነበረ። የጋምቤላ ህዝብ ግን ልባቸው ለኢትዮጵያ ነው። ኢትዮጵያ ግን አይቀበላቸውም። በንጹህ ልብ ትሪት አደረጋቸው። እነዚህ ሰዎች ወደማይፈልጉ አቅጣጫ እንዲሄዱ ተደርጓል። መከላከያ በጋምቤላ የሚያደርገውን ግፍ የዛሬ አይደለም፣
ብዙ ጊዜ ቆይቷል። አመታት እንቆጥራለን ነው። መነገጃ ነገር ሆኗል። የአኟክ ደም መነገጃ ሆኗል። በዚህ 19 ሚሊዮን የኢትዮጵያ ገንዘብ መከላከያ ተገዝቶ ዛሬ ሄደው ጂፐለም ሲገፋ የኖሮች ግፊት ነው። በገንዘብ ኃይል የተጠቀሙበት ኃይል ነው። አሜን ነገር ነው። ስለዚህ መከላከያ ሞራል የለውም። እነዚህ ሰዎች የአገር ፍቅር የላቸው፣ ለራሳቸው ጥቅም የሚቆሙ ሰዎች ናቸው። አገር በገንዘብ የሚሸጡ ቦርደር ተሻግረው ከመጡ እየታወቀ ታጥቆ በከባድ መሳሪያ ቦርደር ተሻግረው መጥተው ዜጎች ተብሎ የሚጠሩት ሰዎች ሲያጠቁ ዝም ማለቱ ምንድን ነው? ምንድን ነው የሚያሰኘው? እነዚህ ሰዎች የኛ አይደሉም ማለት ካልሆነ በስተቀር አኟኩ የኛ ወይንም ኢትዮጵያዊ አይደለም ማለት ካልሆነ በስተቀር ዝምታ ማሰኘት በአገር ደረጃ ከሀገራዊ ፍላጎት ውጭ ሄደው የግል ጥቅም ማሳደድ በአኟክ ደም መጫወት ተገቢ ነው ወይ? እነዚህ ሰዎች ሳይፈልጉ ነው ዛሬ ወደ ጫካ እንዲገቡ የተገፉት። ይህ ሁሉ መዘዝ እንዳይመጣ አሁንም ለሰላም ነው ጥሪ የምናቀርበው። ፍትህ እንፈልጋለን። በጋምቤላ ጋምቤላ አውቶኖመስ ሪጅን መሆን አለባት። ጉዳዮቿን ራሷን በራሷን የምትወስን ሪጅን መሆን አለባት። ምክንያቱም ፌዴራል መንግስት ጋምቤላ ሊረዳ አልቻለም። ለጋምቤላ ፍትህ መስጠት አልቻለም። የዛሬ አይደለም የሚታየው፣ ቆይቷል። እኛ የችግሩ ሰለባዎች ሆን እኔ ራሴ ማዕከላዊ ታስሬ ያለምንም ቻርጅ ቃሊቲ ገብቼ በጥይት ሩምታ ውስጥ ተርፌ የወጣው ሰው ነኝ። ለሀገር ፍቅር እያለኝ ክልሌ ለማገልገል ፍላጎት እያለኝ ያለምንም ምክንያት ታስሬ ብዙዎቻችን እዛ የሞቱ ሰዎች ነበሩ። እስከ ዛሬ ድረስ ልቤ የሚያለቅሱ ሐኪም ቤት ተወስዶ ማከም ይቻል ነበር። እዛ እንደሞቱ ግን ተደርጓል። ዛሬ ከወጣው ወደ 15ኛ ዓመት የገባው የዛሬ 20 ዓመት የዛሬ 18 ዓመት የተፈጸመ ድርጊት ገና ዛሬ የተፈጸመ ነው በጋምቤላ በኔ ህዝብ ላይ። በቀደም ዕለት ኦነግ ሸኔ ከጂፒኤልኤፍ ጋር ነገሏ ቡም በሚያካሂዱት እንትን አንጃ ፓርቲ አብሮ ኦሮ ጋምቤላ ለመውረር ሲመጡ ያኔ ሲመከቱ የነበሩ ልጆች እነሱን ከማመስገን እንደገና ተይዞ ወደ እስር ቤት የማስገባት በአሁኑ ሰዓት የዕድሜ ልክ ፍርድ ነው የተሰጠባቸው።
ያኔ ጋምቤላ በኦነግ ሸኔ ስር ወይንም በኦነግ ሸኔ እጅ እና በጄለፍ እጅ ቢገባ ኖሮ በጋምቤላ ስንት ሰው ያልቅ ነበር? ከአኟክ ውጭ ስንት ሰው ያልቅ ነበር? ጋምቤላ መኖር ይቻል ነበር? ግን እንደዛ የተዋደቁ ሰዎች እያሉን እንደገና እነሱ መታሰርና ዕድሜ ልክ ፍርድ መስጠት ለነሱ አገባብ ነው ወይ? ስለዚህ ኢትዮጵያ ውስጥ መኖር በነፃነት መኖር አጠያያቂ ሆኗል በህዝባችን ልብ ውስጥ። በአሁኑ ሰዓት ልጆቻችን ጫካ ናቸው። ትንኝ የበላቸው ነው። ምግብ ላይኖራቸው ይችላል። ዝናብ ይዘንብባቸዋል። እነሱ ናቸው የሚማቀቁት። በከተማ ግን በጮልነት የኖር ታጣቂዎች ጋምቤላ ገብተው እንደለቅቃሉ። በሰው ደም፣ በአኟኮች ደም። በኃይለ ሥላሴ ጊዜ ትንሽ ኖሮች በካርታ ውስጥ ተጠቃሎ ተገኝቷል። እነሱ የቴንግ ሰዎች ይባላሉ። የቴንግ ሰዎች በጣም ትንሽ ኮሚኒቲ ነው በጂካው። በአሁኑ ሰዓት ግን እኛንን በብዛት ያለንና የጋምቤላ ወንበር ይሰጠኝ ብለው ይጠይቃሉ። የቤዜ ፖለቲካ ያራመዱ ናቸው። ከየት መጡ? እስከ 4 እና እስከ 5 ወረዳዎች ለመሆን እንዴት በቁ? ኖር ነውና ጠቅላላ ከቦርደር ተሻግሮ የመጣ ኖር በሙሉ በመቀበል ሪፉጂ ውስጥ ገብተው የሪፉጂ ካርድ ያገኙ፣ ጋምቤላ መጥተው የኢትዮጵያ ካርድ ያገኙ ዜጋ በመሆን አሁን ብዛት አለን ይላሉ። ትንሽ ፍረት የላቸው። አሁን ግን የተኛው ኢትዮጵያዊ ኖር፣ የተኛው ኢትዮጵያዊ ሳውት ሱዳን ለመለየት እንኳን ያስቸግራል። ኖ ሪፉጂስ ኢን ጋምቤላ የሚለው እንትን እንኳን ስራ ላይ ቢውል ነገ እነዚህ ናቸው በኢትዮጵያ ካርድ አይዲ ካርድ የመጡ እኔ ኢትዮጵያዊ ነኝ የሚሉት። ለዚህ ነው ጠቅላላ ነዋር በሙሉ ሪፉጂ ነው የሚባለው። ምክንያቱም ትንሽ የነበሩ ነዋሮች ሁሉም ነዋሮች ኖር በማለታቸው ጋምቤላ የኢትዮጵያ እንትን ነዋሮች ሲያደርጓቸው ከዚህ የሚጠብቀው ምንድን ነው? ብዛት ያለን እኛንን ወንበሩ ይሰጠን የሚለው ክርክር ወይንም ፖለቲካን ለማካሄድ እሱ ነው ያደረጉ ያሉ። የአኟክ ስም እያጠፉ ይህ ብሔረሰብ እስከ መቼ ድረስ ነው የሚያለቅሰው? በጋምቤላ እንግዳ እየተቀበለ ተመልሶ እሱን የጎዱን። ስለዚህ እንደዚህ ከመኖር አኟኩን ነፃነት ስለሚገባው ወደ ሌላ አቅጣጫ ነው አሁን የሚያመራን ያለው። ወይስ በሩ ከፍተን የምዕራቡ ጦርነት ለኢትዮጵያ በሩን ከፍታለን?
አለን፣ ትንሽ አይደለንም። የአይደንቲቲ ጥያቄ ወይንም የአይደንቲቲ ጦርነት ከተነሳ አኟኮ ብቻ አይደለም ከኢትዮጵያ ጋር የሚዋጋ ወይንም የዘር መድሎ ጦርነት ከተከፈተ በአኟኮች በኩል አኟኮች ብቻቸው አይደለም ከኢትዮጵያ ጋር የሚዋጉት። ሊተገነዘቡ ይገባል። የኢትዮጵያ ሰዎች እስከ ዛሬ ድረስ ዝም ብለናል። የአፍሪካ አንድነት አይደንቲቲ የሚጠብቅ የሚያስከብር ጦርነት ማንሳት ይቻላል። ጋምቤላ እንሰደብ ነበረ፣ ዝም አለ። ባሪያ ተብለን ዝም አለ። አሁን ሚስትሪት የተደረጉ ናቸው፣ የተጨቆኑ ናቸው፣ ዝም አለ። በዚህ ዓለም በነፃነት እንዳንኖር አደረጋችሁ። ግን በመሬታችን ላይ ነን ያለነው። ከአባቶቻችን ከአያቶቻችን የተቀበልነው መሬታችን ለማንም አንሰጥም። አንድ ሰው እስከሚቀር ድረስ ማንኛውም አይነት መስዋዕትነትን እንከፍላለን ለጋምቤላ። እዚህም ላይ ደግሞ ከኢትዮጵያ ጋር የተደረገው ስምምነት እንግሊዝ ሪቫይዝ ይደረጋል። አልተቋጨም። ወደ ስምምነቱ ከመጣን አልተቋጨም። ስምምነቱ የ2000 ስኩዌር ሜትር ላይ የሚያርፍ እንጂ የጋምቤላ ምድር በሙሉ የሚሸፍን አግሪመንት አይደለም። ጋምቤላ የተባለ አሁን ፓኛዋ ነው የሚባለው። የአኟክ ምድር የአኟክ ካንትሪ በንጉሶች የሚመራ በኮሮች የሚመራ አድሚኒስትሬቲቭ ኤሪያ ነበረ፣ ኢንዲፔንደንት። አንገቶቻቸው ያቀረቅሮ የሚሄዱ በየመንገዱ ልክ አገር የሌላቸው ሰዎች አስመስላቸው አገር አለን። ጋምቤላ የኛ ምድር ነው። ኢትዮጵያ ካልፈለገን ይተወን። መሬታችን ይዘን የምንፈልገው እንትን ማድረግ እንችላለን። ስለዚህ ሞተናል፣ አልቀናል፣ ነፃነታችን ተነፍጓል። የታጠቁ ነዋሪዎች ያመጣቸው እኛን ከሚጨርሱን ምዕራብ በሙሉ የሚያንቀሳቀስ ጭራው የማይጨበት ጦርነት ማንሳት ይቻላል። የአይደንቲቲ ጦርነት እናነሳለን። የዘር መድሎ ጦርነት እናነሳለን። ኖሮች ጥቁሮች ቢሆኑ ጊዜያዊ ናቸው። ዛሬ በዚህ ምድር የሚኖሩ ሰዎች አይደለም፣ ነገ የሚገፉ ናቸው። ሴንስ ስለሌላቸው ነው። ደቡብ ሱዳን የሚበጠብጡ እነሱ ናቸው። ሪያክ ማቻር አሁን በአሁኑ ሰዓት ኮርት ላይ ነው። እሱ ነው ሲጨፈጨፈን የነበረው። እሱ ነው ከነቷት ጋር ሆኖ ሲጨፈጨፉን የነበረው። አሁንም እነቷት ናቸው በዛ በጋምቤላ ውስጥ የሚጫወቱት። በአሁኑ ሰዓት ራሱ ጋምቤላ ሊኖር ይችላል። አሁን ወይስ ኢትዮጵያ ሆቴል ወይንም ኒውላንድ የሚሉት ቸንኳር የሽፍቶች ምሽግ። በጋምቤላ ሽፍታ
የኗር ሽፍታ እንዲገባበት ተደርጎ ነቷት የሚጫወቱበት ቦታ ሆነ። ገንዘብ የከፈሉ ለ19 ሚሊዮን ኢትዮጵያ ገንዘብ ፍርድ ይዛባል ወይ? ቦርደር ተሻግሮ የመጡ የኗር ታጣቂዎች እያሉ መንደሮችን እያቃጠሉ እያሉ ጉብኞች ከነዚህ አይነት ሰዎች ጋር አገር አለን ከሚሉት እነዚህ ናቸው ዜጎች ከሀገር ይልቅ የራሳቸው ጥቅም የሚያስቀድሙ ዜጎች እንደዛ የደሙ መከላከያ ጉቦ በመቀበል ነው ጋምቤላ የዛሬ ፍርድ ብዙዎቻችን ወይንም ልጆቻችን ወደ እስር ቤት እየገቡ ያሉ። የኗር የመከላከያ ሽፋን አርጎ የመከላከያ ከባድ መሳሪያ ይዞ እነ ኮታጊት ሲደበደቡ ምን ይሰማቸዋል? እንደዚህ የመሰለ ሰው ለኢትዮጵያ ብዙ አስተዋጽኦ ያደረገ ሰው ቤቱ እንደዛ ሲደረግ አሁን ተዘርፎ በጣም የሚያሳፍር ነገር። መከላከያ የሰው ቤት ይዘርፋል፣ የሰው ዕቃ ይዘርፋል። እኛ ከኗሮች ጋራ መኖር የማንችለው አንዳንድ ነገር ለኢትዮጵያ ማስጨበጥ ግዴታ ይሆንብኛል። እኔ ራሴ ዘርኛ አይደለሁም። በቀደም ዕለት ተናግሬያለሁ እንዴት ከነሱ ጋር እንደተዋደዱ አብረን እንድንኖር። ግን የኗር ጉዳይ ለብቻው ትሪት መደረግ ያለበት ጉዳይ ነው። የጋምቤላ ህዝብ አማራው፣ ትግሬው፣ ኦሮሞ ከአኟኩ ጋር ከመጀንገሩ ጋር ከኮሞ ጋር ከኡፖ ጋር አንድ ላይ የመሆን እንትን አላቸው፣ ይድሉ አለ። ከኗር ጋር ግን መኖር የማይቻል ሁኔታ አለ። ምንድነው ብትሉኝ እነዚህ ሰዎች በእውነት አምኑ ወደው አይደለም። የብሔረሰቡ ብሊፍ እኛ በምናምነው እምነት አይደለም የተመሰረተው። ሙንደን የሚባለው ብሊፍ አላቸው ወይንም ፕሮፌት አላቸው። ከሙንደን ቀጥሎ ኖሮች በጠንቋይ የሚያምኑ ሰዎች ናቸው። እያንዳንዱ ጦርነት በጠንቋይ ነው የሚነሳው። ጋምቤላ የሚካሄደው ጦርነት እንኳን አንድ ጠንቋይ ኃላፊነት ወስዶ ካላረገ በስተቀር ጦርነት አነሱ። ይሄ ግን በዲሞኒክ ላይ የተመሰረተ ካልቸር ነው ያለው። ባህሉ ከሌላ አይዛመትም ወይንም ከሌላ አይሰማማም። ኢትስ አ ኮንፍሊክቲንግ ካልቸር። ከሌላ ሰው ጋር መኖር የማይችል ካልቸር ነው ያለው። ለምንድን ነው ከአኟኩ፣ ከሙርሌ፣ ከዴንካ፣ ከሹሉክ፣ ከማባን ከነዚህ ሰዎች ሁሉ ኮንፍሊክት ውስጥ የሚገባው? ኬንያ ራሱ እንኳን በሪፉጂነት ይኖሩ የነበሩ በ2023 ላይ
ሙርሌ ሲያጠቁ በሪፉጂ ካምፕ በ2024 አኟኮችን ሲያጠቁ በሄዱበት ሁሉ ኮንፍሊክት እዚህ አሜሪካ ራሱ ችግር እንዳለባቸው ይታወቃል። ምንድነው ከሰው ጋር የሚያጣላው? ከሰው ጋር አብሮ በሰላም መኖር የማይችልበት ምክንያት ምንድነው ተብሎ ከተጠየቀ ስፒሪቹዋል ፋውንዴሽኑ ዲሞኒክ ላይ ነው ያለው። ክርስቲያኒቲ ይኖር እንጂ እነዚህ በፎልስ ፕሮፌሲ ላይ ነው ኑራቸው የሚመሰረቱት። ክርስቲያን የምትለው ገና እሱን ያምናል። ያ እምነት ግን ደም አፋሳሽ በደም ነው የሚያምነው። መጽሐፍቶች አሉ ስለሱ የተጻፉት ፍሬንጆች ጽፏል። አሁንም ጋምቤላ አይተናል። በዊች ክራፍት ወይንም በጠንቋዮች የሚመራ ጦርነቶች ተካሂዷል። አሁንም ገና ይካሄዳል። በጠንቋዮች ምክንያት ገና ብዙ ጦርነቶች ይነሳል። ቸንኳር ራሱ የሙንደን ቤተክርስቲያን ወይንም የሙንደን ማመለኪያ ቦታ ተሰርቷል። ከዛ የሚመጣ ፕሮፌሲ ነው እነዚህ ሰዎች ስራ ላይ የሚያውሉት እንጂ ከሌላ ጋር አይሰማማም። እምነቱ ከሌላ ጋር አይሰማማም። ቶሎ ዝምድና የመፈጠር ችሎታ አላቸው። ከዛ በኋላ ግን መራራ ነው የሚሆንባቸው። በሱ ህይወት ነው ያለፍነው። እኔ ራሴ ከእባብ ጋር መኖር ይችላል ካልነደፈኝ በስተቀር ለማንም ይሰማማል። እባብ ካልነደፈኝ በስተቀር አብሬ መኖር ይችላል። ከፈረንጁ ከበሻው ከማንኛውም አይነት ሰው መኖር ይችላል። ይሄ የኔ ካልቸር ነው። ከሰው ጋር መኖር አብሮ መኖር የማይቻልበት ሁኔታዎች ስላለ ነው እንትኑን የሚያደርጉት እና ደም የማፍሰስ እንትን ቀላል ነው። ሰው መግደል፣ ደም ማፍሰስ በጣም ቀላል ነው። ቫዮለንት ሰዎች ናቸው። የቫዮለንት ካራክተር ነው አለው። ሰላም የለም ከነሱ ጋር መኖር። ውሸት ደግሞ መናገር ቀላል ነው። በውሸት መኖር ኢቫን ፍሪቸት በ1940 ላይ ሪሰርች ሰርቷል በእነሱ ላይ። ከዛ ውስጥ ማንበብ ይቻላል ስለ እነሱ ሁኔታ። እንኳን ከሌላ ጋር መኖር ይቅርና ለብቻቸው እንኳን መኖር በጣም አስቸጋሪ ነው። ምክንያቱም የካልቸሩ ፋውንዴሽን ዲሞኒክ ላይ ነው አለው። አብዛኛው ጊዜ በሁማኒቴሪያን እርዳታ ነው የሚተዳደሩት። ልጆችና ሴቶች እዛ ያስቀምጣሉ። ወንዶች ግን ጦርነት ነው የሚያካሂዱት። ሌላ ተቀምጦ ማረስ የለም። አሁን በጅካውና በናስር መካከል ባዶ ነው። መሬቱ ባዶ ነው። ወራስ ግን እዚህ ጋምቤላ ገና ሌላ ይፈልጉታል። እዛ ባዶ ነው። መሬት የእግዚአብሔር ነው እያሉት። እግዚአብሔር ያልፈጠረ ሰው አለ? ሁሉም እግዚአብሔር ከፈጠራቸው ለእያንዳንዱ መሬት ተሰጥቷል። ለነሱ መሬት ተሰጥቷል። እንደሌላ የሌላ የሚመኙበት ምክንያት ምንድን ነው? የጋምቤላ መሬት ለአኟኩ ተሰጥቷል።
ያኔ ለግሬዚንግ ተብሎ ለነሱ የተፈቀደውም ፐርማነንት አይደለም። አሁን እንደዛ ያሉ ነው። አኝዋኮች ነው መሬቱ ይሸጡልን ይላሉ። ትክክል አይደለም። አኝዋክ መሬት አይሸጥም። በባላባት የሚተዳደር መሬት ባላባት አይቶ ሰዎችን አማክሮ ለሌላ ሰው ይሰጣል፣ ወይንም ለሌላ ፋሚሊ ይሰጣል፣ እንደፈለገ ያርስበታል። ግን ያ ፋሚሊ ከተነሳ መሬቱ ይቀራል፣ ለማንም አይሰጥም። ፐርማነንት አይደለም። አኝዋኮች ለኖሮች የሰጡት መሬት የለም። ይሄ መታወቅ አለበት። እነሱ የሚተዳደሩበት ስትራክቸራል የሆነ ኪንግደም ወይንም አድሚኒስትሬቲቭ የላቸው። አንድ መሪ መሆን የሚችለው ጠንቋይ ሲሆን ብቻ ነው። የጠንቋይ እንትን ነው የሚሰሙት። ስለዚህ መሬት እግዚአብሔር አውቆ ለእያንዳንዱ ብሔረሰብ መሬት ሰጥቷል። ከኑሮ ጋር የተያዘ ታሪክ ተሰርቷል። ካልቸራል ፕሮፐርቲ ነው። ስለዚህ መሬቱ የእግዚአብሔር ነው ተብሎ ከተወሰደ አሁን አማራ ሪጅን ሄዶ መሬቱ የእግዚአብሔር ነው እዚህ ይሆናሉ ብለው በራሳቸው ይወስናሉ? እርምጃ ይወሰድባቸዋል። በኦሮሚያ እንደዚህ የኦሮሚያ መሬት እንደዛ መሬት የእግዚአብሔር ነው ብሎ እዛ አይቀምጥም። ስለዚህ በጋምቤላ መሬት የላቸውም። ጂካው የአኝዋክ ነው፣ አኮቦ የአኝዋኮች ነው። እና የነሱ ችግር በአዲስ አበባ አይፈታም፣ ጋምቤላ ብቻ ነው የሚፈታ። ምክንያቱም በእውነት እናምናለን። በእውነት ሪዝን ማድረግ ስለምንችል ይፈሩታል፣ እውነት ስለማይፈልጉ። ሌላ ደግሞ ዝርፊያ በእነሱ ካልቸር ቀላል ነው። ገንብቶ ማፍረስ አሁን አይተናል። አካዶ ሲቃጠል ብርድስት ሁሉ ተሸክመው ሲሄዱት አቦል አይተናል። ሚኒንግ አይተናል። የተዘረፈ ነው። የሚገነባ ነገር የለም። እኔ ራሴ የታደሰ ፈን ሪጅናል ማኔጀር ሆኜ ስሰራ በኖር አካባቢ ብዙ ፕሮጀክት ሰርቻለሁ፣ እስከ ጤና ጣቢያ ድረስ። ሚዲንግ ሁሉ ትምህርት ቤትና ክሊኒክ ሰርቻለሁ፣ የውሃ ወንቶች ሰርቻለሁ። በአኝዋኮች ኤሪያ እንደ ፔኝሞ ትምህርት ቤት ሰርቻለሁ፣ ኦዋላ ትምህርት ቤት ሰርቻለሁ። ግን ኦዋላ ወይንም ፔኝሞ አሁን ብትሄዱ ትምህርት ቤቱ ባዶ ነው ይቀር፣ ተዘርፏል፣ ቆርቆሮ ሁሉ ተገንጥሏል። እንደዚህ አይነት ጸባይ ነው ማፍረስ፣ ገንብቶ ማፍረስ፣ ገንብቶ ማፍረስ። ግንባታ የለም እነሱ ጋር። እና በመሬት ጉዳይ እነሱ የመሬት ኦነርሺፕ አያምኑበትም። ይሄ ነው የሚያጣላ ብዙ። ከዚህ ውጭ ግን በጣም የማያስማማ ጸባይ እምነቱ ላይ ነው። ውሸት እስከሚያምኑ ድረስ ከአኝዋኮች ጋር አብሮ መኖር በጣም አስቸጋሪ ነው። ይህ የማይፈታ ጉዳይ ይሆናል። የኖርና የአኝዋክ ጉዳይ ወይንም ግጭት ለመጨረስ ወይንም
ከዚህ ለመገላገልና ጋምቤላ ፊቱን ወደ ልማት ለማዞር ኖሮች ከማዶ አኝዋኮች ከዚህ ማዶ ሆኖ ካልተከፈሉ በስተቀር በአንድነት አብሮ ሆኖ የመኖር ነገር በጣም አስቸጋሪ። አሁን ኦሮሞዎች ታዩታላችሁ። የኖር ኮሚኒቲ መቱ ተፈጥሯል፣ በደለ ተፈጥሯል፣ ጅማ ተፈጥሯል፣ አዲስ አበባ ወደ ደብረ ዘይት አካባቢ አላቸው፣ ሐዋሳውን አለ፣ ወደ ሞያሌም አለ። ዛሬ ባይሆን ቆይተው ግጭት ሲመጣ በዛን ጊዜ እኔ ማነሳውን ነገር ታስታውሳላችሁ። ግጭት ነው የሚፈጠረው። እነዚህ ሰዎች ደግሞ የመጡት ቦርደር ተሻግረው ነው። ማዶ ችግር አለ። የደቡብ ሱዳን መንግስታውን እነሱን የተዋጋ ነው። ኢትዮጵያ ውስጥ ቆይተው ደግሞ እንደዚህ አይነት ችግር ያስከትላሉ። እና የዛሬ የኔ እዚህ ቦታ መገኘት ለኢትዮጵያ ማስተላለፈው መልእክት በጋምቤላ መዘዝ በጋምቤላ ጦርነት ወይንም ኢንሴኪሪቲ ምክንያት ኢትዮጵያ ወደ ከፍተኛ ችግር ውስጥ እንዳትገባ ለማስጠንቀቅ ነው። ኗሪዎችን በማቀፍ የምታስቀምጥ ከሆነ ኢትዮጵያ ከደቡብ ሱዳን ጋር የሚያደርገውን ጦርነት እንደሚኖር አጠራጣሪ አይሆንም። ስለዚህ ኢትዮጵያና ደቡብ ሱዳን በዝምድና ለብዙ ዓመታት የቆዩ ሰዎች ስለሆኑ ይሄ ነገር ሊጠነቀቅ ይገባል። ስለዚህ የኖር ታጣቂዎች በጋምቤላ መኖር አስፈላጊ አይደለም። ካሁኑ ነው መቀጨት አለበት። ሁለተኛ ደግሞ አኝዋኮችን ውጭ የመገፋቱን ነገር ትልቅ ጦርነት ያነሳሳል። ከእንግዲህ ወዲህ ትልቅ ጦርነት ያነሳል። የጋምቤላም ጥያቄ ያነሳል። አኝዋኮች ሁልጊዜ ተረግጦ አይኖሩም። ያለ ነፃነት አይኖሩም። ልጆቻቸው እየታሰሩ እየተገደሉ አይኖሩም። ወደ እግዚአብሔር የጮሁ ናቸው። እግዚአብሔር በር ይከፍታል። በዚህ ሰበብ ግን ሳንወድ ወደ ከፍተኛ ጦርነት እንዳንገባ ኢትዮጵያ መጠንቀቅ አለባት። የአይደንቲቲ ጦርነት ከተፈጠረ አንድ ሰው ብቻውን ለሚያመጣው ጥፋት መታወቅ አለበት። ራሱ አጥፍቶ ራሱን ማጥፋት ነገር ይመጣል። ይህ ከአኝዋኮች ልባ ያለው ምክንያቱም አይችሉትም፣ ጭቆና አይችሉትም። ከዛ በላይ ይሆናል። ትዕግስታቸው አልቋል። ስለዚህ አንድ ሰው አጥፍቶ ራሱ ማጥፋት ትልቅ ነገር አጥፍቶ ራሱ ማጥፋት ይመጣል። የሚችሉት ኃይል ትግል ያካሂዳል። ከሌላ ጋር ደግሞ መዘዙ ጭራው የማይጨበት የማይቋጭ የምዕራቡ ጦርነት ያነሳሳል። በቀለም ላይ የተመሰረተ በዘር መድሎ ላይ የተመሰረተ ጦርነት ይነሳል ከጋምቤላ። ይህ ለኢትዮጵያ ተገቢ አይደለም። እስከዛሬ ድረስ ጦርነቱ ሰሜን ላይ ነው። ጦርነቱ ወደ ምዕራቡ እንዳይመጣ ኢትዮጵያ መጠንቀቅ አለባት። ግፍ ነው። ብዙ ችሏል አኝዋኮች።
ስለዚህ ይህንን እንዳይከሰት ባካቸው ኢትዮጵያውያን ተገንዘቡልን። ጦርነት አንፈልግም። የኢትዮጵያ ደም ማፍሰስ አንፈልግም። ፍቅር ነው የምንፈልገው። ከኖሮች ጋር አታጣሉን። እነሱ ወደ መጡበት ይሄዱ። ሳውት ሱዳን ከነሱ ጋር ዲል ያደርጋል። ይተዋወቃሉ በደንብ። በገንዘብ የመደለል እንትኑ ይቅር። መከላከያ የሚወስደው ጉቦ ማቆም አለበት። ከፌደራል የሚመጡ ዳኝነት የተዛባ ዳኝነት የሚሰጡ ግለሰቦች ከራስ ጥቅም ይልቅ መጀመሪያ የሀገር ጥቅም ብታስቀድሙ ጥሩ ነው። ባለስልጣኖች ከነዋር ጉቦ መቀበል በጣም ቀላል ነው። ገንዘቡ አለ፣ ግን አገር አስቀድሙ መጀመሪያ። አኟኩ እውነት ይናገራል። ለእውነት ይቆማሉ፣ ለእውነት ደግሞ ይሞታሉ። ስለዚህ በሰበቡ ጭራው የማይቋጭ የምዕራቡ ጦርነት በአኟክና በነዋር ምክንያት ጋምቤላ እንዳይመጣ ቢታወቅ ጥሩ ነው። ዛሬ ጫካ የገቡት በሰላም እንዲመለሱ ወደ ጋምቤላ ድርድር፣ መንግስትና እነሱ ድርድር ውስጥ ይግቡ። ዋና የምንፈልገው የጋምቤላ ሴኩሪቲ በጋምቤላ ሰዎች እጅ፣ ቦርደሩ መቆጣጠር እንችላለን። የጋምቤላ ልማት ኢንዲፔንደንት ልማት ፖሊሲ ለማካሄድ የጋምቤላ የልማት ፖሊሲ ኢንዲፔንደንት እንዲሆን እንፈልጋለን። ሁለቱን ጋምቤላ ካገኘች ሴኩሪቲ ዋን በደንብ ከተቆጣጠረ ለማንኛውም ኢትዮጵያዊ እንትን ይበቃል። ጋምቤላ ዘረኝነት የለም፣ አልነበረም። ስለዚህ we need autonomy region አውቶኖመስ የሆነ ሪጅን ነው ለጋምቤላ የሚያስፈልገው። የጋምቤላ ችግር በጋምቤላ ሰዎች እንዲፈታ። በዛን ጊዜ ነዋር ጉቦ አይሰጥም። በጉቦ የሚገፋውን እንትን አይኖርም ጋምቤላ። ስለዚህ ፓወሩ ፌደራል መንግስት ብቻ የሚወሰን ከሆነ የጋምቤላ ችግር አይፈታም። የነዋርና የአኟክ ችግር አይፈታም። እሱ ካልተፈታ ደግሞ በመዘዙ ትልቅ ጦርነት እንደሚነሳ መታወቅ አለበት። ጫካ የገቡ ልጆቻችን ይመልሱ፣ በክብር ይመልሱ፣ በሰላም ጋምቤላ እንዲኖሩ ይመልሱ። የተዘረፈው የጀነራል ኮት ንብረት ቤቱ እንደገና ይገነባ፣ እሱ ይመለስ፣ በሰላም ይኖር። አለዛ በጋምቤላ ሰላም አይኖርም። ፈራለሁ። ሰላም ፈልጋለሁ ለዚህ ሀገር። ከሚገባው በላይ ኢትዮጵያ ደም ውስጥ ደም ፈሷል። አኟኮች ደም አፋሳሽ ሰዎች አይደሉም። በጦርነት ጎበዞች ናቸው እንጂ ዝም ብሎ ከመሬት ተነስቶ የሰው ደም ማፍሰስ ነውር ነው። ስለዚህ we don't want to shed Ethiopian blood። ወደ ማይገባው ጦርነት ውስጥ አታስገቡን። ይበቃል። ኖሮች ወደ መጡበት መልሷቸው። መሬቱ የኛ ነው፣ ጅካው የኛ ነው፣ አኮቡ የኛ ነው። 43 ቀበሌ አለ በእነሱ የተወሰደ ጋምቤላ ከተማ ጭምር
4 ኪሎ የ4 ኪሎ ሰዎች ይመለሱበት፣ ቸንኳር የቸንኳር ሰዎች ይመለሱበት። የፖሞሮ ሰዎች ወደ ራሳቸው ቃያ ይመለሱ። ኖር በሰላም ከኖረ ማንኛውም ቦታ ውስጥ በማንኛውም ጋምቤላ ክፍል ውስጥ መኖር ይችላሉ። ሰላሙ ስለሌለ ነው። ግን ቸንኳር የሽፍቶች ምሽግ ሆኖ ጋምቤላ መኖር የለበትም። ቸንኳር መነሳት አለበት። ለማንም መኖሪያ ሆኖ እንዲቀመጥ። ስለዚህ ከአሁኑኑ ጥንቃቄ ለኢትዮጵያ ሰላም ይበጃል። የፍርድ ገምደል ዳኝነት ይቅር። ልጆቻችን ወደ ቦታቸው ይመልሱ፣ ወደ ጋምቤላ ይመልሱ፣ በሰላም ይመልሱ። ወደ ማይገባ ጦርነት ውስጥ አታስገቡን መከላከያዎች። ለአብይ አህመድ የማስተላለፉ መልእክት ይሁን፣ ሰላሙ ይሻላል። እኛ ከሰው ጋር መኖር እንችላለን፣ ብዙ ኖረናል። እንድንኖር አይነት ግን ችግር ፈጣሪዎች እነሱን ማቀፋቸው ነው ችግር የሆነብን። እነሱን ሲስተሙ በገንዘብ በመደለል የሚያደርጉት ጥቃት ነው ችግራችን። አኝዋክ ጉባ አይሰጥም፣ ባህሉ አይደለም። ግን አገር ወዳዶች ናቸው፣ አገራቸው ይወዳሉ። ስለዚህ በነፃነት እንድንኖር በመሬታችን በሀገራችን በነፃነት እንድንኖር እንሰማማ። ሄዳችሁ ወደ ውጭ የተገፉትን የጂፒኤልኤም ሰዎች መልሷቸው። ይሄ ድርጅት ታሪካዊ ድርጅት ነው። ከ50 ዓመት በላይ ነው የተዋጋው። ለጋምቤላ በጣም ይበጃል። ለጋምቤላ በጣም ሰላም ይሰጣል። ያለሱ ግን ጋምቤላ ወደማይፈለግ አቅጣጫ ውስጥ ይገባል። ተው። ስለዚህ ይህንን መልእክት ለማስተላለፍ ነው። ያ የሚያንዣብበው ነገር ከደቡብ ሱዳን ጋር ጦርነት እንዳይመጣ፣ መዘዝ ያለው ደግሞ የምዕራቡ ጦርነት እንዳይመጣ ጥንቃቄ እናድርግ። ኢትዮጵያ በሰላም ትኖር፣ ጋምቤላ በሰላም ትኖር፣ አኝዋኮች በነፃነት በሀገራቸው ይኖሩ። በየዩኒቨርሲቲ ያሉ አኝዋኮች ልጆች በሰላም እንዲኖሩ ባሉበት እናንተ ኢትዮጵያውያን የሆናችሁ ሁሉ የልጆቻችን ደህንነት ጠብቁልን። እነዚህ ሰዎች ልጆቻችን ካሉበት ለማጥቃት ተነስቷል። የሶማሌ ጉዳይ ምሳሌ ነው እና በሌላ ዩኒቨርሲቲም ይከሰታል፣ አዲስ አበባ ይከሰታል። ልጆቻችን በሰላም ይኖሩ። ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ። የዛሬው የኔ የሚዲያው እንትን እዚህ ላይ አቆማለሁ። እግዚአብሔር ከእናንተ ጋር ይሁን። ሀገራችን ሰላም ትሁን። አሜን።